የሄኖም ሸለቆ እስቲ አስቡት። አንድ ስም እንዴት ነው በአንድ ጊዜ የርግማን እና የበረከት ታሪክን ሊሸከም የሚችለው? ዛሬ የምንመለከተው ይህንኑ ነው። በአንድ ስፍራ ላይ የተጻፉ ሁለት ፍጹም ተቃራኒ ታሪኮች። እንግዲህ ትንታኔያችንም በአንድ ጥያቄ እንጀምር። ገሃነም የሚለው ቃል ሁላችንም የምናውቀው ቃል ነው። ግን መነሻው በካርታ ላይ ልናገኘው የምንችለው እውነተኛ ቦታ ቢሆንስ? አዎ፣ ይህንን ጽንሰ ሐሳብ ስንመረምር የምናገኘው ታሪክ እጅግ በጣም አስገራሚ ነው። ቦታው ይሄ ነው፣ የሄኖም ሸለቆ ይባላል። ከታሪካዊቷ ኢየሩሳሌም በስተደቡብ የሚገኝ ሁለተኛ ገደል ነው። በጥንት ዘመን ይህ ሸለቆ በጣም አስፈሪ ስም ነበረው። ሕፃናት ለአምላክ መሥዋዕት ይቀርቡበታል ተብሎ የሚታመንበት፣ በኋላም ደግሞ የከተማዋ ቆሻሻ ያለማቋረጥ የሚቃጠልበት በእሳትና በጥስ የታወቀ ስፍራ ነበር። እሺ፣ እንግዲህ ወደ መጀመሪያው ክፍላችንን ስንገባ ይህ ሸለቆ እንዴት ነው ገሃነም የሚል ስያሜ ሊያገኝ ቻለው? እስቲ ታሪኩን እንይ። ይሄ በጣም የሚገርም ነው። እስቲ የአንድን ቃል ጉዞ እንመልከት። መነሻው ጌሂኖም የሚለው የዕብራይስጥ ስም ነው። ትርጉሙም በቀላሉ የሄኖም ሸለቆ ማለት ነው። ከዚያ ግን ከቦታ ስምነት ወደ ጽንሰ ሐሳብነት ተቀየረ። በአዲስ ኪዳን ወደ ግሪኩ ጌሄና ተለውጦ የዘላለም ቅጣት ምሳሌ ሆነ። ከዚያም ወደ እኛ መዛግብት ሲገባ በግዕዝ ገሃነም ተብሎ ተጻፈ። ዛሬ ደግሞ በአማርኛ የምንጠቀምበት የተለመደ ቃል ሆኗል። አስቡት፣ አንድ ቦታ እንዴት እንዲህ አይነት መንፈሳዊ ትርጉም ይዞ ይጓዛል? እንግዲህ ይህ ጽንሰ ሐሳብ የኢትዮጵያ የድሮ መጻሕፍት ውስጥ ሲገባ ምን አይነት መልክ ያዘ? በተለይ ደግሞ መጽሐፈ ሄኖክ የዚህን ስፍራ ካርታ እንዴት እንደሳለው እስቲ እንመልከት። እዚህ ላይ አንድ ወሳኝ ቃል አለ፣ ሲኦል። በኢትዮጵያ ትውፊት መሠረት ገሃነም የቅጣት ስፍራ ቢሆንም ሲኦል ግን የሙታን ሁሉ መኖሪያ ነው። ነፍሳት ፍርድን እስከሚጠባበቁበት ድረስ የሚቆይበት አጠቃላይ ስፍራ ማለት ነው። እንደ አንድ ትልቅ የመንፈስ ማቆያ ልናስበው እንችላለን። መጽሐፈ ሄኖክ ደግሞ ዝም ብሎ አያልፎም። ይህንን መንፈሳዊ ዓለም በዝርዝር ይስለዋል። ሄኖክ ያየውን ሲናገር ይህ ስፍራ የተደራጀ ስርዓት ያለው መዋቅር እንዳለው ነው የሚነግረን። ዝም ብሎ ባዶ ጉድጓድ ብቻ አይደለም። እናም አወቃቀሩ ይህን ይመስላል። በጣም የሚገርም ነው። ሲኦል በአራት የተለያዩ ክፍሎች ተከፍሏል። የመጀመሪያው ክፍል ለጻድቃን ነው፣ የብርሃን ምንጭ ያለበት። ሌሎቹ ሶስቱ ክፍሎች ደግሞ ለተለያዩ የነፍሳት አይነቶች ተመድበዋል። ለምሳሌ በሕይወት ያሉ ፍርድ ላላገኙ ኃጢአተኞች፣ በቀልን ለሚጠይቁ የተገደሉ ነፍሳት እና እስከ ትንሣኤ ቀን ድረስ ለሚጠበቁ ሌሎች ኃጢአተኞች። ይህ የሚያሳየው የኋላኛው ሕይወቴታ ምን ያህል የተደራጀና ስርዓት ያለው እንደነበር ነው። እሺ፣ ይህ ሁሉ የሸለቆ ስም ያደረገው መንፈሳዊ ጉዞ ነው። ነገር ግን ወደ እውነተኛው ሸለቆ ስንመለስ ያ መሬት ላይ ያለው ገደል ለሺህ ዓመታት የደበቀው የራሱ የሆነ ትልቅ ምስጢር ነበረው። አዎ፣ የሸለቆው ስም ወደ መንፈሳዊ ጽንሰ ሐሳብነት ሲቀየር፣ በእውነተኛው ሸለቆ አፈር ውስጥ ግን የሚዳሰስ እጅግ በጣም ጠቃሚ የሆነ ነገር ተቀብሮ ቀርቶ ነበር። ታሪኩ ወደ አዳስተኛ 188 ዓመተ ዓመት ይወስደናል። ገብርኤል ባርኬ የሚባል አንድ አርኪኦሎጂስት ከተፍ ሄኖም ወይም የሄኖም ትከሻ የሚባል ቦታ ላይ ቁፋሮ ያካሄደ ነበር። ያኔ ነው ታሪክን ሊቀይር የሚችል ነገር ያገኘው። እንግዲህ ያገኘው ነገር ምንድን ነው? ሁለት በጣም ትናንሽ በጥብቅ የተጠቀለሉ የንጹህ ብር ጥቅሎችን ነው። አስቡት፣ ከ2500 ዓመታት በላይ ማንም ዘራፊ ሳያገኛቸው በተደበቀ ዋሻ ውስጥ ቆይተዋል። በጣም ስስ ስለነበሩ ሳይንቲስቶች በጥንቃቄ ለመክፈት ብቻ ዓመታት ፈጅቶባቸዋል። ጥያቄው በውስጧቸው ምን ተጽፎ ይሆን? እናም መልሱ ይሄ ነው። የሚገርመው ነገር የገሃነም ሸለቆ ተብሎ ከሚታወቀው ስፍራ የተገኘው ጽሑፍ እርግማን አልነበረም። በፍጹም የበረከትና የሰላም ጸሎት ነበር። ይህ ግንት ሁሉንም ነገር ነው ጥያቄ ውስጥ የከተተው። እንግዲህ ይህ ግንት እንዴት ነው የመጽሐፍ ቅዱስን ታሪክ እንደ አዲስ እንድንመለከት ያስገደደን? እስቲ እኔ
እንግዲህ በጥንቃቄ ከተከፈቱ በኋላ በብር ጥቅልሎቹ ላይ የተገኘው ጽሑፍ ይሄ ነበር። በዘኍልቍ መጽሐፍ ውስጥ የሚገኘው ታዋቂው የክህነት ቡራኬ፣ አዎ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ወደ አንተ ያብራ ሰላምንም ይስጥህ ሚለው ጸሎት እና ወሳኙ ነጥብ ይህ ነው። ከዚህ ግኝት በፊት ማለትም ከ1000 በፊት በየእጃችን የነበረው ጥንታዊው የመጽሐፍ ቅዱስ ጽሑፍ የሙት ባህር ጥቅልሎች ነበር። ዕድሜያቸውም ወደ 250 ዓመት ዓለም ገደማ ነው። ነገር ግን ይሄኛው ግኝት ታሪክን በሙሉ በ400 ዓመት ወደ ኋላ ጎተተው። 400 ዓመት። ይህም ማለት የመጽሐፍ ቅዱስ ጽሑፎች ከምናስበው እጅግ በጣም ቀደም ብሎ እንደነበሩ የሚያሳይ የመጀመሪያው ኩሳዊ ማስረጃ ሆነ። እንግዲህ እነዚህ ጥቅልሎች ታሪክን የቀየሩባቸውን 4 ዋና ዋና መንገዶችን መልከት። አንደኛ እንዳልነው የጽሑፍ ቅዱሳት መጻሕፍትን ዕድሜ በመቶዎች የሚቆጠሩ ዓመታት ወደ ኋላ ገፉት። ሁለተኛ መጽሐፍ ቅዱስ ዘግይቶ የተጻፈ ነው የሚሉ አንዳንድ ንድፈ ሐሳቦችን ተገዳደሩ። ሦስተኛ በኢየሩሳሌም ውስጥ የእግዚአብሔር ስም ለመጀመሪያ ጊዜ በአርኪኦሎጂ የተገኘበት ማስረጃ ሆኑ። እና አራተኛ ሰዎች ቅዱሳት ጽሑፎችን ለግል ጥበቃ እንደ ክታብ ይለብሷቸው እንደነበር አረጋገጡ። እሺ አሁን ደግሞ ሁለቱን ተለያዩ የሚመስሉ ታሪኮች አንድ ላይ እናምጣቸውና ይህንን ትንታኔ እናጠቃሉ። የእስራኤል ሙዚየም ራሱ እንደሚለው እነዚህ ጥቅልሎች ከመጀመሪያው ቤተ መቅደስ ዘመን ጀምሮ የተገኙ እጅግ ጥንታዊ የመጽሐፍ ቅዱስ ጥቅሶች ናቸው። ይህንን ትልቅ ታሪካዊ ፋይዳ ግምት ውስጥ አስገብተን ወደ መጨረሻው አስገራሚ ንጽጽር እንሂድ። ታዲያ የሄኖም ሸለቆ ሁለት ትውፊቶች ይሄን ይመስላሉ። በአንድ በኩል ምሳሌው ስሙ በዓለም አቀፍ ደረጃ የገሃነም የመለኮታዊ ቅጣት ምልክት ሆነ፣ በሌላ በኩል ደግሞ ቅርሱ ያው ሸለቆ ያው አፈር እስካሁን የተገኘው እጅግ ጥንታዊውን የመጽሐፍ ቅዱስ በረከት ጠብቆ አስቀረልን፣ የበረከትና የመለኮታዊ ጥበቃ ምንጭ ሆነ። ስለዚህ ትንታኔያችንን በዚህ ጥያቄ እንቋጭ። አንድ ቦታ አንድ ሸለቆ በአንድ ጊዜ እንዴት ነው ስለ ጥፋትና ስለ በረከት ያሉንን ጥልቅ ሐሳቦች ሊያነሳሳ የሚችለው? የእርግማንና የበረከት የቅጣትና የጥበቃ ምንጭ እንዴት ሊሆን ቻለ? ይህ የሄኖም ሸለቆ ይዞት የቀጠለው ትልቅ ምስጢር ነው።